ዛሬ ደግሞ ማሳያችሁ ሰውን እንዴት እንደምጋብዙና እንዴት ኢንቫይት እንደምታደርጉ ነው። ሰላም ውድና የተከበራችሁ የያሲን ሚዲያ የዩቲዩብ ተከታታዮች፣ ዛሬ ማሳያችሁ ሀላ አፕሊኬሽን ላይ ሰውን እንዴት እንደምጋብዙና የጋበዛችሁትን ሰው የቱ ጋር እንደምታገኙት እንዲሁም ዝም ብሎ አንዳንድ ሰው ፕሌይ ስቶር ላይ አፑን አውርዶት ወደ አፕሊኬሽኑ ከተቀላቀለ በኋላ ኤጀንት ያሌላቸውን ሰዎች እንዴት አድርጋችሁ ከስራችሁ እንደምታደርጉ አሳያችኋለሁ። እስከ ቪዲዮ መጨረሻ ቪዲዮን ሼር እያደረጋችሁ እንዲሁም ቻናሉ አዲስ ስለሆነ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ተከታተሉኝ። ወደ ቪዲዮ በመጀመሪያ ወደ አፕሊኬሽናችን እንገባለን። ወደ ሀላ አፕሊኬሽናችን እንገባለን። ከገባን በኋላ በቀኝ በኩል ከስር ሚ ምትለዋን እንነካለን። ከዛ ሚ ከገባን በኋላ ኤጀንሲ ምትለዋን እንነካለን። ያው ሰው ለመጋበዝ ግን የግድ ኤጀንሲ መሆን አለብን። ኤጀንት ካልሆነን አይጋብዘንም። እንደዚህ ማስታወቂያ ሲመጣልን ባዶ ቦታ ስክሪን ስንነካ ይጠፋል። ኤጀንት ካልሆነን ሰው መጋበዝ አንችልም። ቀድመን ኤጀንት መሆን አለብን። ሆስ ሰው መጋበዝ አይችልም። ስለዚህ ኤጀንሲ የሚለውን ስንነካ እንደዚህ አይነት ገጽታ ያመጣልናል። ኤጀንት ከሆነ ማለት ነው። ኤጀንት ካልሆነን እንደዚህ አይነት ነገር አያመጣልንም። ከዛ እዚህ ጋር ኢንቫይት ሆስት ምትለዋን ነው የምንጠቀመው። ኤጀንት ያሰው ከሚለው ከታች በኩል ኢንቫይት ሆስት ምትለዋን በአረንጓዴ ያለችዋን ነው የምንጠቀመው ማለት ነው። ኢንቫይት ኤጀንሲ የሚለውን መጠቀም የለብንም። እሱን አንጠቀምም። ቀጥታ ኤጀንት ነው የሚሆነው ሰው እንደዛ ካረጋችሁ። ስለዚህ ኢንቫይት ሆስት ምትለዋን እንጫናለን ማለት ነው። እንደዚህ ስንጫን ኢንቫይት ባይ ዩዘር አይዲ ይላል። ኢንፑት ዩዘር አይዲ። አሁን ለምሳሌ እዚህ ጋር ኤጀንት ያሌለው ሰው ዝም ብሎ አፑን በፕሌይ ስቶር አውርዶት ወይም አንዳንድ ኔትወርክ ደካማ ሲሆን በሊንክም አውርዶት ኢሞ ላይ ምናምን ሲላክ ዝም ብሎ ያለ ኤጀንት ሊወርድ ይችላል። እሱን ሰው ለማስገባት አይዲውን እንጠይቀውና እዚህ ጋር ወይ አይዲውን ኮፒ አድርገን ወይም ጠይቀነው ኢንተር ኢንፑት ዩዘር አይዲ በሚለው አይዲውን እናስገባለን ማለት ነው። ወይ እኔ ኮፒ ስላደረኩ ፔስት ለዋለሁ ወይ እንጽፋለን። አይዲውን እዚህ ጋር ከጻፍን በኋላ ቼክ እንለዋለን። ቼክ ስንለው ያሲንጂም ይሄ ሁለተኛ አካውንቴ ነው። እዚህ ጋር ያመጣላችኋል ስሙን ማለት ነው። የምታስገቡት ሰው ወደ እናንተ ስር የምታስገቡትን ሰው ስሙን እዚህ ጋር ያመጣላችኋል። ስለዚህ እዚህ ጋር ቀጥታ ኢንቫይት ነው የምትሉት። ኢንቫይት ስትሉት ኦሬዲ ጆይን ኤጀንሲ ካላችሁ ኤጀንት በኤጀንሲ ስር ሆኗል ነው የሚለው። ግን ሰክሰስ ካላችሁ እዚህ ጋር ሰክሰስ ካላችሁ እሱ ጋር ሄዶ አግሪ ይላል። የምትጋብዙት ሰው ጋር በሚሴጁ አግሪ ይላል። የእናንተን ስም ተጠቅሞ ለእናንተ አግሪ ይልላችኋል ማለት ነው። አግሪ ካላላችሁ በኋላ እናንተ ስር ይገባል ማለት ነው። ስለዚህ እናንተ ስር መግባቱን ደግሞ ለማረጋገጥ ከስር ሆስት ነምበር ሚላለ ሰብ ኤጀንሲ ነምበር ሚላለ። ሰብ ኤጀንሲ ነምበር ሚለው ኤጀንት የሆኑት ናቸው። ሰብ ሆስት ነምበር ሚለው ደግሞ የገቡ ዝም ብሎ ኤጀንት ሳይሆኑ አዳዲስ የጀመሩ ልጆች ናቸው። ስለዚህ ሆስት ነምበር ሚለውን ነክተን እዚህ ጋር ያስቀምጥልናል ማለት ነው። እኛ ስር የገባውን ሰው እርግጠኛ የምንሆነው በእኛ ስር መሆኑን አንድ ሰው በሊንክም ከላክን እዚህ ጋር መተን ካየን በኋላ ነው ስሙን ማለት ነው። ስለዚህ እንደዚህ ካየን በኋላ በሊንክ እንዴት እንልካለን ለሚለው ኢንቫይት ሆስት እንነካለን። አሁንም ተመልሰን ከዛ ኢንቫይት ሊንክ ኮፒ የሚለውን እዚህ ጋር ኮፒ ምትለዋን እንጫናለን። ኮፒ እንላታለን። ኮፒ ሰክሰስ ይለናል። ከዛ በኋላ ከዚህ እንወጣና ቴሌግራም እንገባለን። ቴሌግራም ወይም ዋትስአፕ በመንፈልገው ቴሌግራም እንደዚህ ገብተን ለምንፈልገው ሰው ዝም ብለን እንደዚህ ነክተን የምንልክለትን ሰው እዚህ ጋር ሜሴጅ ምትለዋን ጨመቅ አድርገን እንይዛታለን። ከዛ ፔስት እንለዋለን። ከዛ እዚህ ጋር ሴንድ ማድረግ ነው። ከዛ እሱን ሊንኩን በመጠቀም አውርዶ መጠቀም መጀመር ይችላል ማለት ነው። እንዴት እንደሚከፍት የሚያሳይ ቪዲዮ እዚህ ዩቲዩብ አካውንቴ ላይ አለ። እሱን ሊንኩን ላኩለት ለላካችሁለት ሰው። ስለዚህ ይሄ ሊንኩን በመጠቀም የኔውን ቪዲዮ በማየት መክፈትም ቬሪፋይ ማድረግ ይችላል ማለት ነው። ስለዚህ ጥያቄ ካላችሁ ያልገባችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ሁሉንም እንደዚህ አይነት ስለዚህ አፕሊኬሽን እና የቢዝነስ ነገሮችን ብር የሚያስገኙ አፕሊኬሽኖችን አዳዲስ ሲመጡ ስለማስተዋወቃችሁ እዚህ አፕሊኬሽን ላይ ወደዚህ
ቻናል ሁላችሁም ተቀላቀሉ ሰብስክራይብ በማድረግ እናመሰግናለን።